ስለ ለውጥ የማያስብ የማይጨነቅ ሰው የለም። ሁሉም ሰው በህይወቱ ላይ ለውጥ ይፈልጋል፣ ማደግ ይፈልጋል፣ መለወጥ ይፈልጋል፣ የተሻለ ቦታ ራሱን ማግኘት ይፈልጋል። በመንፈሳዊም ነገር ሰው እድገትን ይፈልጋል። በተሻለ እግዚአብሔርን ማገልገል፣ በተሻለ መንገድ ለእግዚአብሔር መሮጥን ሁላችንም እንፈልጋለን። ዋናው ጉዳይ ታዲያ የምንፈልገው ያ ለውጥ ከኛ የሚፈልገው ነገር ምንድነው የሚለው ነው። ዛሬ በሚኖረን ቆይታ ስለ ለውጥ አንዳንድ ሐሳቦችን እንነጋገራለን። ካሎስ ቲዩብ ለውጥን ስናስብ እንግዲህ አብረን ስለ ውሳኔ እናስባለን። ምክንያቱም ለውጥና ውሳኔ መሳ ለመሳ የሚሄዱ ነገሮች ናቸው። ትልልቅ ለውጦችን በህይወታችን ማድረግ የምንፈልግ ከሆነ ትልልቅ ውሳኔዎችን ማድረግ እንዳለብን ማስተዋል ያስፈልገናል ማለት ነው። እንግዲህ ሰዎች በህይወታቸው እንዲመጣ የሚፈልጉት ለውጥ ቶሎ ስላልመጣ ተስፋ ቆርጠው ከህይወት መንገድ ሲወጡ እንመለከታለን። እኔ ልለወጥ የምችል ሰው አይደለሁም፣ የኔ ህይወት ሊቀየር የሚችል ነገር የለውም በሚል ወደሚገላቸው ወደ ክፉ ልምምድ ሲመለሱና ህይወታቸውን ሲያባክኑ እንመለከታለን። ነገር ግን የምንፈልገው ለውጥ ከኛ የሚፈልገውን ነገር ስንረዳ ትክክለኛውን ለውጥ ማግኘት እንችላለን፣ ትክክለኛውን እድገት ማግኘት እንችላለን ማለት ነው። እንግዲህ ውሳኔና ለውጥ ብዬ ቅድም ያነሳሁት ሐሳብ ይህንን ይመስላል። ትልቅ ለውጥ ትልቅ ውሳኔን ይፈልጋል። የምንፈልገው ለውጥ ከኛ የሚፈልገው ነገር እንዳለ ቆም ብለን ልናስብ ይገባል። እንግዲህ ይሄ ዘመን አሳሳች የሆኑ አስተሳሰቦች አሉበት። አሳሳች የሆኑ የተለያዩ ሰውን ከለውጥ የሚያግዱ ነገሮችን ያዘለ ዘመን ነው። አንደኛው አስተሳሰብ ከውስጣዊ ለውጥ ይልቅ ውጫዊ ለውጥ ላይ ትኩረት ማድረግ ነው። ስለ አለባበስ መጨነቅ፣ ስለ ጸጉር አቆራረጥ መጨነቅ፣ ሰዎች ስለኛ ምን ያስባሉ የሚለው ነገር ላይ መጨነቅ፣ እንዲኖረን የሚፈልገውን ስም በማሰብ መጨነቅ፣ ስለ ዝና መጨነቅ፣ ማህበራዊ ሚዲያ ላይ ስላለን ማንነት መጨነቅ፣ እነዚህ ነገሮች በሙሉ በዘመን ውስጥ የተሞሉ በጣም አሳሳች የሆኑ ነገሮች ናቸው። የዘረዘርኳቸው ነገሮች በሙሉ አለባበሳችን ጥሩ መሆኑ፣ ጥሩ ስታይል ተከታይ መሆናችን በራሱ ምንም ክፋት የለውም። ነገር ግን ለውጡ ውጫዊ ብቻ ከሆነ ሰዎች ስለኛ የሚያስቡት ነገርና ሪሊ እኛ የሆነው ነገር የሚለያይ ከሆነ ከስረናል። እውነተኛ ለውጥ ግን ከውጭ አይደለም የሚጀምረው። እውነተኛ ለውጥ መሰረቱም ውጭ አይደለም። እውነተኛ ለውጥ ከውስጥ የሚጀምር ነው፣ ወደ ውጭ እያደገ የሚመጣ ነው። እንግዲህ በእነዚህ ነገሮች ላይ ደካማ ሆኖ አለመታየቱ ክፋት እንደሌለው ልብ እንላለን። እነዚህ ውጭ የሆኑ ነገሮች ላይ ጥሩ የሆነ ስብዕና ቢኖረን ችግር የለውም። ነገር ግን ከባዱ ወቅት የሚመጣው ውስጣችን ያለው ነገር ውጫችን ጋር ካለው የማይጣጣም ከሆነ ወደ ጸጸት እንገባለን። የማይመሳሰል ከሆነ ውጫዊ ማንነታችንና ውስጣዊ ማንነታችን የማይቀራረብ ከሆነ ከራሳችን ጋር ትግል ውስጥ እንገባለን። እንግዲህ አንዱ አስተሳሰብ ይህንን ይመስላል። ሌላው በዚህ ዘመን ውስጥ የተደበቀው ክፉ አስተሳሰብ ራስ ገዝ የሆነው አመለካከት ነው። እንግዲህ ስለ ራሳችን የምናስበው የተለየ ነገር እንዲሆን ለራስህ ቫልዩ ስጥ፣ ለራስህ ዋጋ ስጥ። ሌላው ደግሞ አመለካከት ከባዱ አንተ ነህ ራስህን መለወጥ የምትችለው፣ አንተ ጋር ነው ሁሉ ነገር ያለው የሚል ኢንስፓይሬሽናል ስፒች በሚመስል ነገር እየገባ ያለ አንድ አስተምህሮ አለ። ነገር ግን ይህ አስተሳሰብ እያደረ የሚፈጀን የሚገድለን ብዙ ማህበራዊ እሴቶቻችን ሁሉ ዶግ አመድ የሚያደርግ ክፉ አስተሳሰብ ነው። ለምን ብለን ከጠየቀን ለመለወጥ የኛ ድርሻ ብቻ በቂውን አይደለም። የአምላክ እገዛ ያስፈልገናል፣ የአምላክ ጸጋ ያስፈልገናል። ለዚህ ነው ሞቲቬሽናል ስፒከሮች ወይም ደግሞ እነዚህ አነቃቂ ተናጋሪዎች የሚባሉት ስሜትን ብቻ የሚያነቃቃ ንግግር ይናገሩና ታንጀብል ወደ ሆነው መንገድ ስንመጣ ግን ለውጥ የሚባል ነገር የማያውቀን እንሆናለን። እውነተኛ ለውጥ የምትፈልጉ ከሆነ የራሳችሁንም ድርሻ ትወጣላችሁ፣ እግዚአብሔር ደግሞ በእናንተ ህይወት እንዲሰራ ተፈቅዶለታላችሁ ማለት ነው። እንግዲህ ለውጥን በተመለከተ መጽሐፍ ቅዱስ ምን ይላል? በጣም ብዙዎቻችን በቃላችን የምናውቀው በሮሜ ምዕራፍ 12 ከቁጥር 1 ጀምሮ የሚናገር አንድ ሐሳብ አለ። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ ይላል። እርሱም ለአእምሮ የሚመች አገልግሎታችሁ ነው ይላል። የእግዚአብሔር ፍቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል። ዛሬ ትኩረቴ ተለውጡ የምትለው ቃል ነች። ይሄ አማርኛው የተተረጎመበት ቃል ተለውጡ የሚለው ቃል ድርጊትን እንጂ ጊዜን የሚያሳይ አይደለም። መለወጥ እንዳለብን እንጂ መቼ መለወጥ እንዴት መለወጥ እንዳለብን የሚነግረን ስላልሆነ ወደ ግሪኩ ቃል መለስ ብለን የዚህን ቃል ትርጓሜ ለማየት እንሞክራለን።
ተለውጡ የምትለውን ቃል በግሪኩ ሜታሞርፎሲቴ የሚል ቃል ተጠቅሞ እናገኘዋለን። ይህም ብዙዎቻችን በባዮሎጂ ትምህርት ላይ የተማርነው የሜታሞርፎሲስ ሲስተምን የሚያመላክት እንደሆነ መረዳት እንችላለን። ይሄ ሜታሞርፎሲስ ሲስተም ምንድነው የሚያስረዳው? ትንሽ መለስ ብዬ ላስታውሳችሁ። እንቁላል ከተጣለ በኋላ እንዴት ቢራቢሮ ወደ መሆን ደረጃ እንደሚያድግ የሚያስረዳ የህይወት ውደት ነው። እንግሊዘኛው ኤግ፣ ላርቫ፣ ፑፓ ኤንድ በተርፍላይ እያለ ይቀጥላል። በአማርኛው እንቁላል፣ እጭ፣ ጉልምስ፣ ሙሽሬ ምናምን እያለ ይቀጥላል። ላስተምራችሁ ወይም ደግሞ ዛሬ ልናገር የፈለግኩበት ዋናው ጉዳይ ምንድን ነው? መጽሐፍ ቅዱስ ተለወጡ ብሎ ይህንን ቃል ሲያስቀምጥልን አንድ ነገር አብሮ እየነገረን ነው። በጊዜ ሂደት ውስጥ ተለወጡ፣ በማደግ ውስጥ ተለወጡ። ለምንድን ነው ብለን ከጠየቀን ለውጥ ሂደት ይፈልጋል። ቼንጅዝ ፕሮሰስ። ያለ ፕሮሰስ የሚመጣ ለውጥ እውነተኛ ለውጥ አይደለም። ማቹርድ አያደርገንም። በእግዚአብሔር ቃል ላይ የቆመን ሰዎች አያደርገንም። መጽሐፍ ቅዱስ የሚያስተምረን በጊዜ ውስጥ መለወጥ እንዳለ ነው። እግዚአብሔር ሰዎችን የለወጠው በጊዜ ውስጥ እንደሆነ ነው። ስለዚህ አንድ ወዳጄ እንደሚናገረው ጠቅ ሲል ይበራል፣ ጠቅ ሲል ይጠፋል አይነት ላይፍ ምንም የሚያዋጣ አይደለም ማለት ነው። የምንፈልገው ለውጥ የሚፈልገው ጊዜ አለ፣ የሚፈልገው ውሳኔ አለ፣ የሚፈልገው ነገር አለ። ያንን በማስተዋል ለመለወጥ ቆርጠን መነሳት አለብን ማለት ነው። እስቲ የሐዋርያቱን ህይወት እንመልከተው። ጌታ ኢየሱስ እነሱን ከጠራበት ጊዜ ጀምሮ 3 ዓመት ተኩል ሲያስተምራቸው ምን አይነት ነገር ነበረ በመካከላቸው የነበረው? ጴጥሮስ በተጠራበት ቅጽበት የነበረው ማቹሪቲ እና መጨረሻ ላይ ያለው ማቹሪቲ አንድ ነው? ዮሐንስ አንድ ነው? ኔቨር። ሁሉም የተለወጡት እያደጉ የመጡት በጊዜ ውስጥ የራሳቸውን ድርሻ በማወቅ የመለኮትን ድርሻ ደግሞ በማወቅ ለዛ ራሳቸውን በመስጠታቸው ነው። ወደ ቅዱስ ጳውሎስ ብንሄድም ይሄ ነገር እውነት ሆኖ እናገኘዋለን። ቅዱስ ጳውሎስ ከዛ የከበረ አገልግሎት በዛ ልክ ያገለገለ ያ ሰው ዝም ብሎ ወደ አገልግሎት አልገባም። ወደዛ ለውጥ ዝም ብሎ አልገባም። ለ14 ዓመት ረጅም ጊዜ ከእግዚአብሔር ጋር ጊዜ እንደወሰደ በፕሮሰስ ውስጥ እንዳለፈ መጽሐፍ ቅዱስ ያስተምረናል። ዛሬ ያልኩ ያለሁት ምንድን ነው? እንካ በንካ የሆነ ወዲያው የሆነ ፋስት ፉድ አይነት ለውጥ ምንፈልግ ከሆነ ዛሬ ቆም ብለን ልናስብ ይገባል። እንዲህ አይነት ለውጦች የሚዘልቁ ለውጦች አይደሉም። እንዲህ አይነት እድገቶች እውነተኛ እድገቶች አይደሉም። ይሄ ዘመን ብልጣብልጥነት የተሞላው በሾርት ከት የሆነ ቦታ ለመድረስ ሰዎች የሚጥሩበት፣ በኮሙኒኬሽን የሆነ ቦታ ደራርሰው ሰዎች ትልቅ ቦታ መታየት የሚፈልጉበት ዘመን ነው። ነገር ግን እኔ አንድ ጥያቄ እጠይቃለሁ። ሪሊ ያ የምንፈልገው ነገር እዛ ደረጃ ላይ ስንደርስ ከኛ የሚያስፈልገው ነገር በሙሉ በእኛ ዘንድ አለ? ለዛ ነገር የሚጠቅም ለዛ ነገር የሚበቃ ማቹሪቲ በእኛ ዘንድ አለ? ከሌለ የትኛውም ነገር እጃችን ቢገባ፣ የምንፈልገው ገንዘብ እጃችን ቢገባ፣ የምንፈልገው ነገር እጃችን ቢገባ ምንም ለውጥ ልናመጣ አንችልም። ሪል ቪዥን ውስጣችን ከሌለ፣ እውነተኛ ለውጥ እውነተኛ እድገት በህይወታችን ከሌለ የትኛውም የምናገኘው ነገር ይገድልናል እንጂ አያለማንም። መጽሐፍ ቅዱሳችንም የሚያስተምረን ይህንን ነው። ወዳጆቼ በጊዜ እመኑ፣ በሂደትም እመኑ። በሂደት ውስጥ ለውጥ አለ፣ በጊዜ ውስጥ ለውጥ አለ። መጽሐፍ ቅዱስ የሚያስተምረንም ያንን ነው። እስቲ የነ ዳንኤልን ህይወት መለስ ብለን ለማየት እንሞክር። እነ ዳንኤል ያ የከበረ ህይወት፣ ያ የከበረ ዝና፣ ያ የከበረ ነገር ወደ እነሱ የመጣው እንዴት ነው የሚለውን ለማየት እንሞክር። የዳንኤልና የባልደረቦቹን ማንነት እንደምታስታውሱት በጣም መጽሐፍ ቅዱሳዊ ዳራውን ስንመለከት ስማቸው ሁሉ ከእግዚአብሔር ጋር የተገናኘ ነበር። ለምሳሌ ዳንኤል ማለት እግዚአብሔር ዳኛዬ ነው ማለት ነው። አናንያ ማለት እግዚአብሔር ጸጋን ያሳያል ማለት ነው። ሚሳኤል ማለት እንደ እግዚአብሔር ያለ ማን ነው ማለት ነው። አዛሪያን ስንመለከት ደግሞ እግዚአብሔር ይረዳል ማለት ነው። ስማቸው ሁሉ ከእግዚአብሔር ጋር የተገናኘ እግዚአብሔርን በመፍራት የሚኖሩ እነዚህ ወጣቶች በባቢሎን ንጉሥ ተይዘው ወደ አንድ ቦታ እንደገቡ ይናገራል። ንጉሥ ላዘጋጀው ትምህርት የተጠሩ ሰዎች ምን አይነት ናቸው የሚለውን መጽሐፍ ቅዱስ ሲነግረን የመሳፍንትና የንጉሳውያን ቤተሰብ ዕውቀት የሞላባቸውና ብልሃተኞች፣ አስተዋዮች፣ ሁሉን ነገር በፍጥነት መረዳት የሚችሉ ማንኛውንም ትምህርት መማር የሚችሉ እንደሆኑ ይናገራል። እንግዲህ እነዚህን ሰዎች ለመለወጥ ተቋሙ ያቀረበው አቅርቦት ነበር። የመጀመሪያው ትምህርት ለ3 ዓመት ነው። ሁለተኛው መብል፣ ከዛ ደግሞ የወይን ጠጅ ነበረ። እንግዲህ የተከናወነውን ነገር ስንመለከት በነ ዳንኤል ሕይወት ውስጥ በጣም ዘግናኝ ነበረ። እነሱ ያሰቡ ያሉት እነሱ በሕይወታቸው እንዲመጣ የፈለጉት አይነት ለውጥ አይመስልም። ነገር ግን እግዚአብሔር በዛ ውስጥ እየሰራ ነበር። ንጉሡ አመጣና ያ ከእግዚአብሔር ጋር የተያያዘውን ስማቸውን ለወጠው። ዳንኤልን ብልጣሶር አለው። ብልጣሶር ማለት የባቢሎን አምላክ ወይም ቤል ሕይወቱን ይጠብቃል ማለት ነው። አናንያን ሲድራቅ አለው። ሚሳኤልን ሚሳቅ አለው። አዛሪያን አብድናጎን አለው። የሁሉንም ስም ሲቀይረው ከጣዖታት ጋር አያይዞ ነው የለወጠው።
እንግዲህ ከንጉሱ የታዘዘላቸው መብልና መጠጥ እምቢ ያሉበት ምክንያት ምንድን ነው የሚለውን ስንመለከት ምግቡ መጀመሪያ ለጣዖት የተሰዋ ከመሆኑ፣ በስርዓታቸው መሰረት የታረደ አለመሆኑ፣ መጠጡም በመስዋዕቱ ላይ ይፈስ ስለነበረ፣ አሰራረዳቸውና አዘገጃጀታቸውም ደግሞ የእግዚአብሔር ቃል እንደሚፈልገው ስላልነበረ ይህንን ነገር አንፈልግም ብለው እምቢ እንዳሉ መጽሐፍ ቅዱስ ይናገራል። አያችሁ እንግዲህ እነ ዳንኤል መድረስ የሚፈልጉበት ቦታ አለ። እንደ ወጣት ማደግ የሚፈልጉት ነገር አለ። ነገር ግን የሚፈልጉት እውነተኛ ለውጥ ከእነሱ የሚፈልገው ነገር እንዳለ ስላወቁ የመጣላቸውን ግብዣ ሁሉ አይቀበሉም ነበረ። የከበረ የሚመስለው ዝነኛ የሚያደርግ የሚመስለውን ነገር በሙሉ አልቀበልም በማለት ሲገፉት እንመለከታለን። በንጉሱ መብልና መጠጥ ላለመርከስ ወሰኑ። አንሰግድም አሉ። በሌላ ቋንቋ በሚንቀለቀል እቶን እሳት ውስጥ ለመቃጠል ወሰኑ። በእግዚአብሔር ታምነው ተወራረዱ። እንፈተን አሉ። እግዚአብሔርን አመኑ። አያችሁ ለውጥ እግዚአብሔርን ማመን ይፈልጋል። ለውጥ በእግዚአብሔር ላይ መደገፍን ይፈልጋል። በእግዚአብሔር ጸጋ ላይ ታምኖ መሰጠትን ይፈልጋል። የእግዚአብሔር ምላሽ ምን ነበር? እምቢ ላሉት ይህንን አይነት እድገት፣ ትክክለኛ ያልሆነውን እድገት፣ ትክክለኛ ያልሆነውን ለውጥ ለገፉ ሰዎች የእግዚአብሔር ምላሽ ምን ነበር የሚለውን መጽሐፍ ቅዱስ ሲናገር እንደዚህ ይላል። በጃንደረቦቹ አለቃ ፊት ሞገስንና መወደድን ሰጣቸው ይላል። ጤንነትን ሰጣቸው ይላል። ማንኛውንም ትምህርት እንዲረዱ ማስተዋልን ሰጣቸው ይላል። ስኬትንና ብልጫን ሰጣቸው እያለ መጽሐፍ ቅዱስ ይናገራል። ከዚህ ታሪክ ምን እንማራለን? እግዚአብሔር ከሁሉ በላይ እንደሆነ፣ ሕይወታችን እንዲለወጥ፣ ሕይወታችን እንዲያድግ ከእግዚአብሔር የበለጠ ድርሻ ያለው አካል እንደሌለ እንማራለን። ራስን ከሚያረክስ ነገር መጠበቅ፣ ራስን ለእግዚአብሔር መቀደስን መስጠትን እንማራለን። ዘወትር በእግዚአብሔር ፊት መጸለይን እንማራለን። ለለውጡ ለምንናፍቀው ለውጥ እንደዚህ እናደርጋለን። የማይከብርበትን ነገር፣ እግዚአብሔር የማይደሰትበትን ነገር እምቢ እንላለን። ሕይወታችንን ከሚያባክኑ ነገሮች ራሳችንን እንጠብቃለን። እንደዛ ማናደርግ ከሆነ የምናስበው ያ ለውጥ ሊመጣ እንደማይችል መረዳት አለብን ማለት ነው። መጽሐፍ ቅዱስ ይህንን ነው የሚያስተምረን። ወደ ሌሎች ታሪኮችን ብትሄዱ፣ ወደ ዮሴፍ ታሪክን ብትሄዱ ይህንኑ ነው የምንረዳው። ዮሴፍ ሕይወቱ በመከራ ውስጥ ነው የሚያልፈው። ሕይወቱ በጭንቅ ውስጥ ነው የሚያልፈው። የዮሴፍን ሕይወት ራቅ ብለን ስንመለከተው ለውጥ ያለው አይመስልም፣ እድገት ያለው አይመስልም። ነገር ግን የራሱን ድርሻ ዮሴፍ በአግባቡ እየተወጣ ይኖር ነበር። እንግዲህ በወንድሞቹ ተሸጠ፣ በሰው ቤት በግዞት ገባ፣ በሰው ሀገር ውስጥ ገባ። በዛም ቤት የነበረችው ሴት ከባሏ ፍቃድ ውጪ ታደርግ የነበረው ብዙ ነገር እንደነበር መጽሐፍ ቅዱስ ይናገራል። ከባሏ እውቀት ውጪ የምታደርገው ብዙ ነገር እንደነበረ መጽሐፍ ቅዱስ ይናገራል። ለዮሴፍም አልተመለሰችም እቺ ሴት፣ እንተኛ ብላ ተጨቀጭቀው እንደነበረ መጽሐፍ ቅዱስ ያስተምራል። እንግዲህ ለእሷም የነበረው መልስ አልሰማትም የሚል ነበረ፣ አልቀበልም የሚል ነበር። ትቶ መሸሽን ነበረ ምላሹ የነበረው። ተመልከቱ፣ ከእሷ ጋር እንደወደደ ቢሆን እንደፈለገ ቢያደርግ ኖሮ ምናልባት ገንዘብ ያለው ሰው፣ ምናልባት ዝነኛ፣ ምናልባት ታዋቂ ሰው ሊሆን ይችል ነበር። ነገር ግን እዛ ዝና ውስጥ እግዚአብሔር የለበትም፣ እዛ ገንዘብ ውስጥ እግዚአብሔር የለበትም፣ እዛ ሀብት ውስጥ እግዚአብሔር የለበትም። ስለዚህ ዛሬም ከዚህ የሚቀርልን ትምህርት እግዚአብሔር የሌለበት ማንኛውም ነገር ትክክለኛ ሕይወት እንዳልሆነ፣ እግዚአብሔር የሌለበት የትኛው ማንነት እውነተኛ እንዳልሆነ በመረዳት ለትክክለኛ ለውጥ፣ ለትክክለኛ እድገት ራሳችንን ማዘጋጀት አለብን። ትክክለኛ ለውጥ ስንል፣ ትክክለኛ እድገት ስንል ግን ሁሉ ነገር አልጋ በአልጋ ነው ማለት አይደለም። ዋጋ ያስከፍላል፣ ጥርስ መንከስን ይፈልጋል። ለዚህ ደግሞ ጨክነን ካልተነሳን ያ የምናስበው ለውጥ በሕይወታችን ሊመጣ አይችልም። ለመጨረሻ ጊዜ የኢየሱስ ክርስቶስን እድገት በማሳየት የዛሬውን ትምህርት ልጨርስ። የኢየሱስ እድገት በብዙ ነገር ነበረ። አካላዊ ነበር፣ አእምሮአዊ ነበር፣ መንፈሳዊ ነበር፣ ማህበራዊ ነበር። አካላዊ ስንል በቁመት ያድግ ነበረ። አእምሮአዊ ስንል በጥበብ ያድግ ነበር። መንፈሳዊ ስንል በመንፈስ ጠነከረ ይለናል። የእግዚአብሔር መንፈስ በእርሱ ላይ ነበረ እያለ መጽሐፍ ቅዱስ ይናገራል። ማህበራዊ ስንል ደግሞ ሞገስ ነበረው። በእግዚአብሔር ፊት እና በሰው ፊት ሞገስ ነበረው። ለቤተሰቦቹ ታዛዥ፣ በአካባቢ ያሉትን ሁሉ የሚያገለግል አይነት ማንነት ያለው ሰው ነበረ። አያችሁ አይደለም? እድገቱ በሁሉም ነው። የሆነ ነገሩ አድጎ የሆነ ነገሩ አይቀነጭርም። በሁሉም መልኩ እኩል ያድግ ነበር። ይሄ ለእኛ ምሳሌ ሊሆነን ይገባል። እድገታችን ሁለገብ ሊሆን ይገባል። ይሄ ደግሞ ጥርስ መንከስን የሚፈልግ ነገር ነው። መጨከንን የሚፈልግ ነገር ነው። ከእግዚአብሔር ጋር ጊዜ መውሰድን የሚፈልግ ነው። ይህንን ሁሉ ስናደርግ ያ እውነተኛ ለውጥ ወደ ሕይወታችን ይመጣል። መጽሐፍ ቅዱስ በኤፌሶን ምዕራፍ 5 ቁጥር 15 ላይ የሚለውን ላንብብና የዛሬውን መልእክት ልጨርስ። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን
እንዴት እንድትመላለሱ በጥንቃቄ ተጠበቁ ይላል። ዘመኑ ጥንቃቄን የሚፈልግ ነው። ዘመኑ ጥበብን የሚፈልግ ነው። ይሄ በማማታት እዚህና እዛ በማለት ላይታች በማለት በኮሙኒኬሽን በብልጣብልጥነት የሆነ ነገር ለሰዎች በድብቅ በማድረግ ምናምን የምንሄደው አካሄድ የሆነ ሰዓት ላይ የሚያዋርደን ነው። እውነተኛው እድገት፣ እውነተኛው ለውጥ እግዚአብሔር የሚከብርበት ነው። በሂደት ውስጥ ደግሞ የሚሰራ ነው። እግዚአብሔር ይባርካችሁ። ካሎስ ቲዩብ ይሄ የዩቲዩብ ቻናል ካሎስ ቲዩብ ይባላል። በዚህ ቻናል እንግዲህ ብዙ መልእክቶችን እንለቃለን። መንፈሳዊ ወቅታዊ መልእክቶችን እናስተላልፋለን። ወደፊት ደግሞ የተለያዩ እቅዶች አሉን በፖድካስት ደረጃ ለማሳደግ የተለያዩ ከልምዳቸው ከህይወታቸው የሚያስተምሩን ሰዎች አምጥተን ኢንተርቪው ለማድረግም እቅዳለን። እግዚአብሔር ደግሞ ይረዳናል። እስከዚያው ድረስ በዚህ ቻናል የሚለቀቁ ነገሮች እንዲደርሷችሁ ቻናሉን ሰብስክራይብ አድርጉ። አዲስ ነገር ሲሆን ደግሞ ኖቲፋይድ እንድትሆኑ የደውል ምልክቷን በመጫን ቤተሰብ ይሁኑ። እግዚአብሔር ይባርካችሁ።